ውድ ወንድሞችና እህቶቼ አላህ ሱብሓነሁ ወተዓላ በቁርአን ላይ አላሁ ኑሩ ሰማዋቲ ወልአርድ በማለት ከአላህ 99 ስሞች መካከል አንዱ አኑር የሚል ስም እንዳለው ገልጾልናል። አኑር ማለት ምን ማለት እንደሆነ አብዱላህ ኢብኑ አባስ የነቢዩ ዓለይሂ ሰላቱ ወሰላም የአጎታቸው ልጅ ምን እንዳሉ ምን ያክል እናውቃለን? አኑር ማለት አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ በተረጎሙት መሰረት በሰማያት ያሉ መላኢኮችን ምድር ላይ ያሉትን ደግሞ ከሰው ልጆችም ከአጋንንት ኢማን ያላቸውን ሰዎች ወደ ኢማን ብርሃን የመራ ማለት ነው ሲሉ ይተረጉማሉ። አኑር ማለት አልሃዲ ኢላ ኑሪል ኢማን ወደ ኢማን ብርሃን የመራ ማለት ነው ይላሉ ታላቁ ሰሐቢ አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ። ውድ ወንድሞችና እህቶቼ የአላህ ሱብሓነሁ ወተዓላ 99 ስሞች ተተርጉመው በተለቀቁበት ፖስተር ላይ አኑር የሚለውን ብርሃን ብለው ተርጉመው በትነውታልና ልንጠነቀቅ ልናስጠነቀቅ ይገባል። አኑር ማለት ወደ ኢማን ብርሃን መሪ ማለት እንጂ ብርሃን ማለት አይደለም። ምክንያቱም አላህ በቁርአን ላይ የብርሃን ፈጣሪ እንደሆነ ወጀዐለ ዙሉማቲ ወኑር ጨለማና ብርሃንን የፈጠረ ጌታ ነው በማለት ገልጾልናል። አላህ ሱብሓነሁ ወተዓላ ደግሞ የፈጠረውን ፍጡር የማይመስል እንደሆነ ለይሰ ከሚስሊሂ ሸይ እርሱን የሚመስል አንድም ነገር የለም ብሏልና ይህን ነገር ባገኛችሁበት አጋጣሚ ለማስተካከል መሞከር ይኖርብናል ማለት ነው። ባረከላሁ ፊኩም ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።